القرن الأفريقي سخن. القرن الأفريقي ولعت نار، الضعفاء لن يعيش فيه، بالأخص النساء والأطفال. المشهد أمامك بتشوفه ده بين جبهة تحرير التغراي وحكومة الفيدرالية الأثيوبية. جبهة تحرير التغراي قام جاء اهتغل الجيش ده كله تبع حكومة الفيدرالية الأثيوبية. لمتى؟ أمن في أثيوبيا يا رب، سلام مستدام في أثيوبيا يا رب، رفاه في أثيوبيا يا رب. የተያዙ ምርኮኞች አብይ አህመድ ሰራዊት ምርኮኞች መካከል በከፊል እዚህ ይገኛሉ። በከፊል በተለያየ ቦታ የተቀመጡና ቁስለኞች በሕክምና በእንክብካቤ ስር ይገኛሉ። ከምርኮኞቹ ጋር የተወሰነ ቃለ ምልልስ ከማድረጋችን በፊት በዚህ ምርኮ ላይ በዚህ አውደ ውጊያ ላይ የተሳተፉ የአብይ አህመድ ወታደሮች ክፍለ ጦሮች 62ኛ ክፍለ ጦር 96ኛ ክፍለ ጦርና 34ኛ ክፍለ ጦሮች ነበሩ። አጠገቤ የሚገኝ የሰራዊት አመራር አባል አለ። ራሱን ያስተዋውቅና ውጊያው እንዴት እንደነበረ ስርዓቱም ያደረሰውን ግፍና በደል ጨምሮ ይናገራል። ስምህን አስተዋውቅ እስኪ ወንድሜ። እሺ፣ ስሜ አስር አለቃ ታሪኩ ታከለ በቀለ እባላለሁ። አስር አለቃ ታሪኩ ታከለ በቀለ እባላለሁ። የ34ኛ ክፍለ ጦር ጋንታ መሪ ነው። ጳጉሜ 1 ላይ ነው ግዳይ ተሰጥቶን የተነሳ ነው ከአዘዞ። ስለዚህ ያው ሬሽን አድርሱ ነው የተባልነው። ሬሽን ለማድረስ ነው የተነሳ ነው። ስለዚህ አንዳንዴ ያው የሚደረጉ ብዙ ነገሮች አሉ ማለት ይቻላል ከአመራር። እኛ ስንነሳ ከዛ ያው እዚህ አካባቢ ላይ ፋኖ የሚባል ጽንፈኛ ቡድን እንዳለና በቃ እዛ ጋር ህዝቡን እያስጨነቀ ህዝቡን ተጎትቶ ከቤቱ እንደወጣና እኛ ህዝቡን ለመርዳት እንደምንችል ተደርጎ ነው የሚነገረን። ስለዚህ ካለን አማራጭ አንፃር ብዙ አማራጭ የሞከሩ ልጆች አሉ።